የአርቲስት ማራሞይት ልደት እንዳያችሁት አይደለም። እንዳይሆን ከሁለት የተመሰቃቀለ ሙከራ ኤርፖርቱ ተመታ። ፍላይት ሙሉ ለሙሉ ተሰረዘ። የኔም ፕሮግራም ተሰረዘ። እንዲሁም ከፍተኛ የሆነ ተስፋ መቁረጥ። ወይኔ አብስራ ይህ ሁሉ ነገር ከሰር ትልልቅ ሰዎች እኮ ነው የጋበዝከው። ያዘጋጁ ምግቡስ ያን ሁሉ ነገር ከሰር ይህ ሁሉ ፕሮግራም ካዘጋጀ በኋላ የተፈጠረ ነገር ነበረ። ምንድነው? ከመቄዶንያን 150 ሰው ጋብዤ፣ አረጋውያን ዶክተር ቢኒያምን ጋብዤ፣ ዘማሪ ገብረ ዮሐንስን ጋብዤ፣ ምግብ አዝዤ ለሐሙስ 9 ሰዓት ፕሮግራም ተይዞ ሁሉንም እንግዳ ጋብዤ እሷ 7 ሰዓት ወደ ዱባይ በረረች። የተፈጠረው ነገር በጣም አይምሮዬ ልክ ካልሆኑባቸው ቀናቶች መካከል የዛ ቀን አንዱ ነበር። ፕሮግራሙ እንዲዘጋጅ የፈለኩት መቄዶንያ ነው፣ እዛ አረጋውያን ባሉበት ማለት ነውና የዶክተር ቢኒያምን ማናጀር አውቀዋለሁ። ልደውልለትና ቦታ እንዲይዝልኝ ፕሮግራም እንዲይዝልኝ እናርገው። ከዚህ ፕሮግራም ጀርባ ያለው ዝግጅት እንዴት ነበረ? እንደምናየው ቀላል ነበረ? በጣም ከባድ ነበር፣ አልዋሽም። የኔ አባት ሚካኤል ልደተ ቃል እንዴት ነህ? ምን አስቤ መሰለ ልደተ ቃል ማራሞይትን አወካት ጓደኛዬን አርቲስቷን ልደቷ ደርሷል። ሰርፕራይዝ ላረጋት አስቤ ነበርና አባቶች አረጋውያን ባሉበት ፕሮግራም ትይዝልኛለህ? በቃ በደስታ ወንድሜ። በጣም አመሰግናለሁ። ቴንክ ዩ እግዚአብሔር ይመስገን። የመቄዶንያንም ተሳክቷል። ልደቷን መቼ እንደሆነና ሰርፕራይዝ ለማድረግ ያሰብክበትን ቀን ታስታውሳለህ? ከልደቷ ከአንድ ወር በፊት ከዛን ቀን ጀምሮ ሰርፕራይዝ ለማድረግ ሳስብ ነበር። ብዙ ነገር አይታለች፣ ተዝናንታለች። እሷ እንዴት ነው ሰርፕራይዝ ትሆናለች ብለህ ማሰብ ራሱ ትንሽ ይከብዳል። በጣም ሰርፕራይዝ እንድትሆን እፈልጋለሁ ከምነግራችሁ በላይ። በጣም የምትወደውና የምታከብረው ዘማሪ ነበረ። ብታገኘው በጣም የምትጓጓለት ሰው አለ። ይህም ሰው ማን ነው? ሊቀ መዘምራን ገብረ ዮሐንስ ዘማሪ ገብረ ዮሐንስ ከቅዳሴ መልስም ሆነ የትም ቦታ ብንሄድ የእሱ መዝሙር ሳይከፈት አይኬድም። እሷ መኪና ውስጥ በልደቷ ቀን ቢገኝ በጣም ደስ ይለኛል። ስለዚህ ምን እናደርጋለን? ኢንስታግራም ላይ እሱን ለማውራት እጠራለሁ። በእናታችሁ ጸሎት አድርጉልኝ። ጥና በጣም ስለምትወደው በጣም ሰርፕራይዝ ትሆናለች ብዬ ስላሰብ ቀጥታ እሱ ጋር ነው ስልኩን አፈላልጌ ደወልኩት ማለት ነው። ግን ቀላል እንዳይመስል፣ ለምን በጣም አገልግሎት አለበትና በጣም በቃ አስገደድኩት፣ አስጨነቅኩት ከምልህ በላይ እና ድንገት ነው የነገርኩት። 2 ቀን ሲቀረው ነው የነገርኩት። እሱ ትልቅ ዘማሪያን ነው። ከአንድ ወር በፊት ነው ፕሮግራም ሊይዝ የሚችለው። እግዚአብሔር ይመስገን መጨረሻ ላይ ይሻላል ማለት ነው። ቀጣይ ደግሞ ያው ልደት እና የማይረሳው ነገር ኬክ ነው። ኬክ ደግሞ እናዛለን። አማን ኬክ ጋር እንደውላለን። አሁን ደግሞ በጣም ጎበዝ ልጅ ነው። በጣም ከምነግራችሁ በላይ አማን እንዴት አለ የኔ አባት? እግዚአብሔር ይመስገን። እንዴት አለን። ማራሞይትን አወካት ጓደኛዬን። የእሷ ልደት ቅዳሜ ነው። ኦኬ። ስለዚህ ቆንጆ ኬክ እፈልጋለሁ። የጾም ነው ማለት ነው? የጾም ኬክ። አዎ የጾም ኬክ። ምንም ችግር የለም። አቤት ተደላደለ። በገና ትወዳለች እሷ። በገና አድርግልኝ፣ ከዛ አንዱን ከበሮ ኬኩን ከበሮ አድርግልኝ፣ ያንን በገና አድርጉት። ስዕል አስልሃት ነበር። እሷ በጣም ከወደደችው ነገር አንዱ ደግሞ ስዕል ነው። ቤተሰቦች አሁን ምንድነው ለማርዬ ያዘጋጀውላት ስጦታ አለና እስኪ ስጦታዎቿን ደውዬ ቼክ ላድርግ፣ ደርሷል አልደረሰ የሚለውን ነገር። በጣም ሰርፕራይዝ እንደምትሆን እርግጠኛ ነኝ። በጣም ከምነግራችሁ በላይ እንደው ይሳካልኝ በእናታችሁ። ሄሎ ያቡ ወይ እንዴት ነህ የኔ አባት? ሁሉ ሰላም አለን። እንዴት ነው እየሄደልህ ነው? ጨርሼዋለሁ ስራውንም። ኦኬ ሰሞኑን ተገናኝተን በቃ እናስረክብሃለሁ። ያው መቼም ፕሮግራም ስታዘጋጅ ሰው ስትጋብዝ ቦታው ላይ ዲኮር ያስፈልገዋል፣ ምግብ ደግሞ ኬተሪንግ ምናምን መዘጋጀት አለበት እና እሱንስ እንዴት ነበረ ያዘጋጀው? ሜትሮ ኬተሪንግ ይባላሉ። እዚህ ጋር ኬተሪንግ አለ። ሜትሮ ኬተሪንግ በጣም የሚገርም ምግብ ነው የሚሰሩት። በጣም ብዙ ፕሮግራሞችን ነው የሚሰሩት ሜትሮች። ማዘዝ ከፈለጋችሁ ኢሜይላቸው እዚህ ጋር አለ፣ ስልክ ቁጥራቸውም እዚህ ጋር አለ። የዲኮሯ መረጥን ከልብሷ ጋር ፒንክ እንዲሆን አልኳት፣ እዛው መረጥን።
በቀኑ ቀን መጣ ሰራችሁ ማለት ነው። ከልደቷ ቀን ቀደም ብሎ ነበር ሰርፕራይዝ ልታደርጋት የፈለግከው? ለምንድን ነው? ከልደቷ ቀን በፊት ባደርገው አትነቃም ብዬ ነው። ለቤተሰቦቿ አሳውቃቸው ነበረ? ያውቁ ነበር ሰርፕራይዙ? ከቤተሰቦቿ ማንንም አልተናገርኩም። ለምን? ቤተሰቦቿም እንዲገኙ ስለፈለኩ፣ ሰርፕራይዝ እንዲሆኑ ስለፈለኩ ማንንም አልተናገርኩም። ቤተሰቦቿ ማንንም አልተናገርኩም። አሁን ወደ መጀመሪያው ጥያቄያችን እንመለስ። የተፈጠረ ነገር ነበረ፣ ምንድን ነው? ለሐሙስ 9 ሰዓት ፕሮግራም ተይዞ ሁሉንም እንግዳ ጋብዤ እሷ 7 ሰዓት ወደ ዱባይ በረረች። የተፈጠረው ነገር ይሄ በጣም አይምሮዬ ልክ ካልሆኑባቸው ቀናቶች መካከል የዛ ቀን አንዱ ነበር። ምድረ ምላታ ነው ደስ ያለ እንዴ ሂድ እንዳይሆን አንዴ ልደውልልህ አለ። ይህን ሁሉ ሰው ስትራቴጂ አዝዤ በቀኑ እንዲገኙ የ9 ሰዓት ፕሮግራም ይዤ ይሄ ነገር ሲቋረጥ በቃ ማለቴ ሁሉም ነገር ጨለመብኝ ነው ማለት ነው። ስለዚህ ኦልሬዲ ቆርጠዋል ማለት ነው። ኦልሬዲ ቆርጠዋል። ልደቷን ቀዳ እዛ ልታሳልፍ ምንድነው ግን አንቺ እንደዚህ ያጠራደፈሽ? ስላጥም ያልሄድም ብዬ ነበር። በቃ ድንገት ነው አለች። እሺ እኔማ ትደውልልሻለሁ። ኬተሪንጉ ጋር ልደውል ኬተሪንጉ ጋር ልደውላ አረ በቃ ነገስ ቆርጠዋል አሉ። በቃ A few moments later አሁን እኔ የሚያሳስበኝ ምግቡ ነው። ወይዚ ምግቡ ተደዋውለን ነው እንደቆረጠች ነገረችና ደውዬም እንዳትሄጂ ነው በቃ ሰርፕ ይሄ ሁሉ ነገር አዘጋጅቻለሁ እንዳትሄጂ ነው ማለት ፈለኩ። ምን ላድርግ? ምንም ማድረግ አልችልም። በቃ እነዚህ ሰዎች ይመጣሉ እንዳታሳፍር እንደማይሆን ስለተገነዘብ ቀጥታ እንግዶችን እየደወል ፕሮግራሙ ተራዝሟል ብዬ መናገር ነበረብኝ። እንዴት እንዳወሯቸው ማለት ልገልጽልህ አልችልም። ኬተሪንጉ ቸኩለው እንዲሰሩልኝና ለቀኑ እንዲያደርሱልኝ መጀመሪያ ስለተናገርኩ አሁን ደግሞ ተሰርዟል ብዬ የምናገርበት አቅም አልነበረም። በቃ እንደምንም ታግዬ ይቅር በሉኝ፣ በጣም ይቅርታ አድርግልኝ። እሷም አላወቀችም። እኔን ማቴር መስሎ ነበር ያዘጋጀሁት። አጋጣሚ ዱባይ ሄዳብኛለች። ከይቅርታ ጋር ፕሮግራሙ ተሰርዟል። ጭራሽ ይሄን እያልኩ እያወራው ኢንስታግራም ላይ ምን አይነት ቪዲዮ ይደርሰኛል? ኬኩ ተሰርቶ ከበሮና በገናው ቆሞ ላከልኝ አማን ማለት ነው። በቃ ነቀልኩ አልኩ ነቀልኩ። በቃ ነገሮቹ ድብልቅልቅልቅ አሉብኝ። አማን ደግነቱ የምቀርበው ሰው ስለሆንኩ ደወልኩለት። ግን ፕሮግራሙ ተሰረዘብኝ አልኩት። ምንም እንዳታስብ ያጋጥማል፣ እንዳትጨናነቅ በቃ አረጋጋኛው ፍሬንድ ስለሆነ ማለት ነው። እና እነዚህ ሁሉ ነገሮች በጣም ለኔ ከባድ ነበሩ። ብዙ ነገሮቹ ያለቁ ነገሮች ስለሆኑ በቃ ስትመለስ ላክብረው የሚለውን ነገር እንዴት አገኘኸው? ከዛ ደግሞ ቀጣይስ ለማድረግ ምን አይነት ሙከራዎችን ያደረግከው? ማለቴ በጣም ደብሮኝ ነበር፣ አላሽም በጣም ከፍቶኝ ነበር። ዱባይ ከሄደች በኋላ ኦልሬዲ ጓደኛዬ ናት፣ በጣም መወዳት ማከብራት ጓደኛዬ ናት። ይሄ ፕሮግራም እሷ ሳትሰማ ድጋሚ እንዲዘጋጅ ወሰንኩ ማለት ነው። ድጋሚ ምን ለማድረግ ወሰንኩ? የምትመጣበትን ቀን ለማወቅ አጣራው። ከእህቷ ጋር ኮሚኒኬት አደረግኩ። ቀጠሮ ይዤልህ ነገሮችን በሙሉ ድጋሚ ማስተካከል ጀመርኩ። ቅዳሜ ምን ተፈጠረ? የልደቷ ቀን ጦርነት፣ የኢራንና የእስራኤል ጦርነት ተከፈተ ማለት ነው። ያ በመከፈቱ ምን ሆነ? ዱባይ ላይ ጥቃት ደረሰ። ኤርፖርቱ ተመታ። ፍላይት ሙሉ ለሙሉ ተሰረዘ። የኔም ፕሮግራም ተሰረዘ። ለሁለተኛ ጊዜ ፕሮግራሙ ተሰረዘ። በቃ እግዚአብሔር አልፈቀድክም እንዴ ልትወው አለ። ጦርነቱ እየባሰ ለአንድ ሳምንት ከምናምን ቀን ጦርነት ነበረ። ሁለቱም ነገር ሲሰረዝብኝ ሶስተኛውን ለማሰብ ተገደርኩ። ለምን? በህይወቷ ቢያንስ ደስ የሚላትን ነገር ማድረግ ስለፈለጉ ፕሮግራሙ በምንም ውጣ ወረድ ቢሆን ድጋሚ ለማዘጋጀት ሶስተኛውን ተገደርኩ። ሶስተኛ እድል ሊሰጠኝ አልቻለም ገብረ ዮሐንስ። ለምን? እኔ በነገርኩት ቀን አገልግሎት ነበረበት። ዶክተር ቢኒያምም
በዛ ቀን መገኘት አልቻለም። እግዚአብሔር ይመስገን ባለው ነገር ፕሮግራሙን አዘጋጀሁት። መድረኩን የሚመራልኝ ሰው ጠራው፣ አርቲስት ዳምጣውን። እንዳልኩ እግዚአብሔር እጅ ተጨምሮበት የነገርኳቸውም ያሰብኳቸውም ነገሮች በሰዓቱና በጊዜው ሆኑልኝ። ከመቄዶንያ የመጡ አረጋውያን በሰዓታቸው ተገኙልኝ፣ አክብረውኝ። ያው ቤተሰቦች እንግዲህ አረጋውያን መጥተዋል፣ ከመቄዶንያ እንግዲህ አክብረውን መጥተዋል ፕሮግራሙ እንዲሳተፉ። እግዚአብሔር ይመስገን። ታሰልም ጊዜ ሰላም ጀናናችሁ ሰላም ስለመጡ በጣም ነው የማመሰግነው። የደስታ የተካፋይ ስለሆነ እግዚአብሔር ያክብር። እንኳን ደህና መጡ። ለበረከቱ ቆይ ዛሬ ሲቀዱስ አይደል ይዋሉ። እጅግ በዛ የኔ ኃጢአት ከፀጉሬ ዲኮራ በሌሊት ሂዳ ሰራችልኝ ያንን የመሰለ ዲኮር። ኬተሪንጉ ቀደም ብለው ምግቡን ኦርደር አደረጉ፣ አስተካከሉልኝ። ኬኩም በሰዓቱ መጣልኝ። ያው ቤተሰቦች አማን በጣም ወደው ወንድሜ ነው፣ ወዳጄ ነው። ዋው ኬክ በጣም ነው የሚያምረው። ከዛ እንግዲህ የእሷን መምጫ እየተጠባበቅኩ ነበር። እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ ተመስገን። በጣም ነበር ሰርፕራይዝ የሆነችው። በጣም እንደ ሾክ እየሆነች እየተንቀጠቀጠች ነው። በጣም ተሳክቶልኛል፣ እግዚአብሔር ይመስገን። ልብሱ እንዴት እንዳማረባት ይህችን ለንስሐ የሰጠኝ መጨረሻዬን አሳምርልኝ። እናቷም እሷ ትመጣለች ብላ አልነበረችም። እናቷን ተቃቀፉ። እንኳን ወለድኩሽ እንኳን ወለድሽኝ ተባባሉ። ኧረ በስመ አብ። በጸሎት ተከፈተ። አባቶች ጸሎት አደረጉ። ይትባረክ እግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። እግዚአብሔር አምላክ የንስሐ መዝሙሮች ተዘመሩ። ከዛ የምግብ ፕሮግራም ወደ ተዘጋጀው ማዕድ ሄድን። እኔም ተጋበዝኩ። ወደ መድረኩ ንግግር አደረግኩ። ለሷ ያለኝን አክብሮት፣ ለሷ ያለኝን ፍቅር፣ ለቤተሰቦቿ ያለኝን ፍቅር ተናገርኩ። በጣም 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 ነው የምወድሽ፣ ከእናቴ ከስጋ ያለይሽም። እኔም ላንቺ ወደፊትም አሁንም አለው ከጎንሽ እንደ ልጅሽ። በጣም ነው ማከብርሽ፣ በጣም ነው የምወድሽ። ቁጭ በይልኝ እናቴ። ያው በመቀጠል እህቶቿ እስከ ዳር አባተ፣ ሙና አባተ፣ ሀና አባተ በጣም ቅን ልጆች ናቸው። በጣም ይሄ ነገር እንዲሳካ ከኋላ ሆነው ሲያግዙኝ የነበሩ ሰዎች ናቸውና እነሱንም በእግዚአብሔር ስም አመስግኑልኝ። ከዛ የኬክ ቆረሳ ተካሄደ። አርቲስት ዳምጠው በዚህ አጋጣሚ ያለኝን ነገር እንዲያ በጆሮ ሄድኩና ዳምጥዬ አሁን የኬክ ቆረሳውን ይዘጋጅ ያልኩት እና ኬኩ መች መጣ? ኬኩ የት አለ? ኬኩ አልመሰለውም። ያ ከበሮና በገናው ማለት ነው። ይህችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ። የስጦታ ፕሮግራም ያዘጋጀውላት ስጦታ ስዕሉን ሰጠዋት። በጣም ደስተኛ ሆነች። እሺ ያው በድጋሚ ይሄ ስጦታ ያው
እኛን ያገናኙን ቦታዎች ናቸው እነዚህ ቦታዎች። ያው በመጀመሪያ ሰሚነሽ ኪዳነ ምህረት ነው አብረን ሄድ ነው። ቀጥሎ ላሊበላ፣ ከዛ ጅሩ አርሴማ። ስፋ ስትሄድ እዛ ቦታ ላይ እኔ ያነሷት ፎቶዎች ናቸውና ያው በምንሄድባቸው ቦታዎች ሁሌም ደስተኛ ስለምትሆን ታስታውሳቸዋለች። ግን ሁሌም እንዲያየችው ደስ እንዲላት ብዬ ነው ይህንን ስዕል በእጅ ነው የተሳለው። ባይዘ አረ በደንብ አጨብጭቡልን፣ በደንብ አመስግኑልኝ። ደግ ጎረቤት አሉ። ደግ ጎረቤት፣ ደግ ጓደኛ ነፍስ ታስምራለች አይደል? ክፉ ጓደኛማ እንትን ተነስታ ድስትና ስስትላለች ነው የተባለው መሰለኝ። ሮብና አርብ ተነስታ ጠዋት። ደግ ጓደኛ፣ ደግ ወንድም እንዲህ በተቀደሰው ስፍራ ላይ ያለውን ማስታወሻ ለዘላለም እንዳትረሳ ቤተክርስቲያኗን የሄደችበትን ስፍራ እሱን ወንድሟን እንድታስብ ሁሉ አድርጎ ነው የሰጣትና ምን እንደምል አላውቅም፣ ግን እግዚአብሔር ይመስገን። አሜን። ስለ ሁሉም ነገር መጀመሪያ እግዚአብሔር ይመስገን ነው ማለት የምፈልገው። ምን አድርጌ የእውነት ምን ሰርቼ ምን ጸልዬ እንደሆነ የተሰጠኝ አላውቅም፣ ግን በቃ እግዚአብሔር ይመስገን። ሁሌም ለሱ የምለው ነገር አለና አንተን የሰጠኝ እግዚአብሔር ይመስገን እለዋለሁ ሁሌና ያ ብዬ በጣም ነው የማመሰግነው። በጣም ነው የምወድህ። በደንብ አመስግኑላቸው። ፕሮግራሙ ደስተኛ እንደሆናችሁ አልጠራጠርም። እግዚአብሔር ይመስገን። ክብሩን ሁሉ እግዚአብሔር ይሰድ። እሷንም ጓደኛ አድርጎ የሰጠኝ ፈጣሪ በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ይህን ቪዲዮ ስታዩት ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቅርቡ 100,000 ሰብስክራይብ መግባት አለብን። 54,000 ላይ ስታክ አድርገናል። ሰብስክራይብ አድርጉ። በጣም ነው የምወዳችሁ ማከብራችሁ። ከዚህ በኋላ በሚገርም ቪዲዮ ጠብቁኝ። በጣም አመሰግናለሁ። ቴንክ ዩ ሶ ማች